እንደምናላችሁ። ዛሬ ደግሞ ታላ ፓርቲ ላይ እንዴት ሬጂስተር እናደርጋለን የሚለውን አብረን እናያለን። እስከ መጨረሻ ድረስ ተከታተሉኝ። መልካም ቆይታ። አሁን ሊንኩን እዚህ ጋር ከቻናሌ ላይ ታገኙታላችሁ። እሱን አንዴ ስነኩት ወደ ፕሌይ ስቶር ይዛችሁ ይሄዳል። እኔ ኢንስታል ስላደረኩን ነው። ኢንስታል ትሉታላችሁ። ከከፈታችሁ በኋላ ደግሞ ጎግል ኢሜይላችሁን ታስገባላችሁ ማለት ነው። ማወቅ የሚኖርባችሁ ግን አንድ ጊዜ ብቻ ነው መክፈት የሚቻለው። አንድ ጊዜ ብቻ ነው። ሌላ ተጨማሪ አካውንት መክፈት አይቻልም። ኢሜይላችሁን ከመረጣችሁ በኋላ ወደ ውስጥ ያስገባችኋል ማለት ነው። ውስጥ ላይ ስንገባ የመጀመሪያው የሚጠይቀን ካንትሪ ነው፣ አገራችንን ያስመርጠናል ማለት ነው። ኢትዮጵያ ነው የኛ። ኢትዮጵያ ነክተን ኮንፊርም እንለዋለን። ከዛ በመቀጠል ደግሞ እዚህ ጋር እድሜ፣ ጾታና ስማችንን ኤዲት እናደርጋለን ማለት ነው። እድሜ፣ ጾታ ማስተካከል አለብን። ስማችንን ኤዲት እናደርገዋለን። ስማችንን ኤዲት ካደረግን በኋላ ደግሞ እድሜያችን ከ18 ዓመት በላይ መሆኑን ማረጋገጥ ይኖርብናል። ምክንያቱም ከ18 ዓመት በታች ለሆነ ስለማይፈቀድ ማለት ነው። አንድ ጊዜ ስማችንን አስተካክለናል፣ እድሜያችንንም እናስተካክላለን ማለት ነው። ከ18 ዓመት በላይ መሆኑን እርግጠኛ ይሁኑ። እናስገባለን እሱን ከጨረስን በኋላ ደግሞ ምን እንላለን? ኮንፊርም እንለዋለን ማለት ነው። አስገብተን ጨርሰናል። ኮንፊርም ከዛ በኋላ ሰሚት እንለዋለን ማለት ነው። ሰሚት ካለው በኋላ ደግሞ ኢንተር ታላ ፓርቲ አሁን በትክክል ሬጂስተር ተደርጓል ማለት ነው። ጋይስ እያያችሁ ነው፣ ፎሎ አድርጉ። ከዛ ደግሞ እዚህ ጋር ለአዲስ ሰዎች ፓኬጅ ይሰጣል። እሱን አንድ ጊዜ ትወስዳላችሁ። ከዛ በዚህ መልኩ እናገኘዋለን የመጀመሪያውን ኢንተርፌስ። ከዛውን ደግሞ ፕሮፋይል የምትለዋን እዚህ ጋር አንድ ጊዜ ክሊክ እናረጋታለን። ፕሮፋይላችንን ኤዲት እናደርጋለን። ሎጎ እናስገባለታለን። የእርሳስ ምልክቷን ነው። ይሄ በጣም ነው የሚያስጠላው ነው። በቃ የተሰራ የተዘጋጀ አለ ከቻናሌ ላይ ታገኙታላችሁ። የፋሚሊያችንን ሎጎ ማለት ነው። የእርሳስ ምልክቷን አንድ ጊዜ ክሊክ ስናረጋት በዚህ መልኩ ያመጣልናል። ከዛ አሁንም ደግመን እሱን እንነካውና ቼንጅ ፕሮፋይል ፎቶ የሚለውን አንድ ጊዜ እንነካለን። ከዛ ሰሌክት እንለውና ወደ ፋይላችን ይዞን ይሄዳል። ከፋይላችን ላይ እንመርጥና የኛን ሎጎ ከቻናላችን ቴሌግራም ቻናል ወይ ዋትስአፕ ቻናላችን ላይ ዳውንሎድ ያደረግነው እዚህ ጋር እናስገባለታለን ማለት ነው። ይሄው መጥቷል። ኔቨር ፋሚሊ የማይበጠስ ቤተሰብ የሚለውን አንድ ጊዜ እሱን እንነካዋለን። ልክ እሱን ስንነካው ወደዚህ ያመጣልንና እዚህ ጋር አስተካክላችሁ እንዲታይ ያደርጋችሁ ሰንድ ስትሉት ትንሽ ሰከንድ ይቆይና ይሄው ኤዲት ሰክሰስፉል ብሏል። አሁን ሎጎአችን ተስተካክሏል ማለት ነው። በቀጣይ ደግሞ እንዴት ታስኮችን እንሰራለን፣ የኤጀንሲ የሆስት እና የኢንቪቴሽን ሩሎችን እያንዳንዱን ስቴፕ በስቴፕ ማብራራላችሁ ይሆናል። እስከዛ ድረስ ቤተሰብ ያልሆናችሁ ቤተሰብ ሁኑ። መልካም ቆይታ ይሆንላችሁ። ስራውን ለመጀመር ደግሞ ሊንኩን በቴሌግራም ቻናል ላይ ታገኙታላችሁ። ባዮ ላይ አስቀምጬላችኋለሁ። መልካም ጊዜ፣ ቸር ቆዩልኝ።